አቤት 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 ሲቲ ላል አባቴ ምን አይነት ጌም ነው ፋሚሊ ምን አይነት ጨዋታ ነው ያየነው ተደበርንባቸው እኮ ፋሚሊ ብሬንትፎርድ ላይ ቀለድንባቸው ሙሉ ስኳዱ ፋሚሊ ሜሲ እኮ ነው የሆኑባቸው እኔ መሀል ጌሙን እያየሁ ፋሚሊ እየሳኩ ነበር በቃ ፈታ እያሉት ማርያም ቀለድንባቸው ፋሚሊ ብሬንትፎርድ እኮ የእንግሊዝ ፕሪሚየር ሊግ ክለብ ነው ቢያዝ እንኳን እኛ ምን ያህል ብንችል ነው ፋሚሊ ምን ያህል ብንችል ነው ቦስ አለ ደግሞ እዚህ ጋር ቸርኪ በስመ አብ ፋሚሊ ማይረዳ ሰው ማለት ቸርኪ ነው በግራው ስከለከለው በቀኝ ወስዶ ለጥፍ ጥግን አይዛዛ ጥግን ማለት ነው እንዴት ነው የሚችለው ፋሚሊ ፈታ ብሎ በቃ ድሪብል ያደርጋል ፈታ ብሎ እንደፈለገው ጮታል ፋሚሊ እንደፈለገው ጠቅ አቤት ቀለድንባቸው ዛሬ ቀለድንባቸው ይታያችሁ እንግዲህ ፋሚሊ ይሄ ሁሉ የሆነው በቤንች ገብተማ ከበረኛ እስከ አጥቂ ድረስ በቤንች በፉል ቤንች ማለት ነው ተጫወትንባቸው ፋሚሊ ጠቅ ድሪብል ሳቢ ነው ይሮጣል እንደው ጎል ኧረ ፋሚሊ ምን አይነት ጌም ነበረ ቀጣይ ቼላው ሃንግማን ቀንም ሆነ ማታም ሆነ ማታ ይሁን እንደው ማለት ነው ማታም ቀንም ስለጠፍንም እናደርግ ለጥፍ ሰጠት እናደርጋለን ይሄን ዋንጫ ሲትንስ እንደምን በላው ካሁኑ አረጋግጠናል we are sure በቃ እመኑኝ ፋሚሊ ይሄን ዋንጫ እንበለዋለን ኮፒ ሊንክ ማድረግ እንዳይረሳ ፋሚሊ ሁላችሁም ኮፒ ሊንክ እያደረጋችሁ ይመቻችሁ ፋሚሊ ምን ቤት ነኝ እኔ አሁን ደጋፊዎቹ ተኝተው እኔ ማይላችሁ ቤት ነኝ ጎላዮሽ ደህና ሆነ አይቻለሁ ብሬ ቆይሁት ማንቸስተር ሲቲ ከብሬንትፎርድ ጋር እያደረጉት ባሉት የካራቦ ካፕ ጨዋታ ገና ፈርስት ሃፍ ማንቸስተር ሲቲ 1-0 እየመራ ወጥቷል ማለት ነው ምን አይነት ጎል ነው ያስቆጠረው ቸርኪ ምን አይነት ጎል ነው ያስቆጠረው ይሄ ልጅ መታቱን ማሳየት ጀምሯል ማለት ቆይቷል ከጀመረ ትንሽ 1 2 3 4 ሳምንት ሆኖታል ምን አይነት ድንቅ ጎል ነው ያስቆጠረው የቀነሰበት መንገድ ከዛ ደግሞ ማንቸስተር ሲቲ ይሄን ዋንጫ ልትቀማቸው ነው ኧረ በእናትህ ተረጋጋ ሲቲ ኧረ ተረጋጋ ጎብዬ ይሄን ዋንጫ ልትቀማቸው ነው እና ከሊጎ ተስፋቸው ይሄ ነው አተ ቤቢ ተነስ አሸንፏል ሲቲ እኔ እንኳን ልዘግብላችሁ እስኪ እናቴ ሁሉም እያንኳረፈ ነው የምሬን በዚህ ሰዓት የሲቲ ደጋፊ ሲቲ አሸንፏል ያረዳል ይሁን ካራቦን ካፕ ሲቲ ለጠፈው ብሬንትፎርድ ተነስ ወይ ፊትን ታጠብ ተነስ አሁን እኮ እናቴ ነው የምሬን ምን ይሆን ህልማቸው ምን ይሆን እናሸንፋለን ተሸንፈን ይሆን እያሉ ነው እኮ ጊዜ ምር አሸንፋቸዋለን 2-0 አሸንፋቸዋል ብሬንትፎርድ እንኳን ደስ አላችሁ ሰላም አለት ይላል ለማንኛውም ሲቲያችን ብሬንትፎርድን 2-0 ለጥፎ ወደ ቀጣዩ ዙር አልፏል በጣም ነው ደስ የሚለው በመጨረሻም ሳቪኖ ጎል አገባ እሱ ልጅ እግር እንዳለው ራሱ አላቀም ነበር ቀንቶታል ያው ዲፍሌክሽንም አለው ግን ቢሆንም የሱ ጎል ነው የተባለው ስለዚህ ሳቪኖ እንኳን ደስ አለ የምሬ ነው እኔ ለፍቶ ለባዶ ማለት ሳቪኖ ነው ዶኩም እንደዛ ነበር አሁን በደም ተሻሽሎ ነው ለማንኛውም 2-0 አልቋል ራያን ቸርኪ ምን አይነት ተጫዋች ነው በእግዚአብሔር ይችላል በቃ ምን አይነት ማጂሻል ነው ተጫዋች ነው ጎል አግብቶም እንደ ሃላንድ ነበር ሴሌብሬት ያደረገውና ለሃላንድ ያለውን ፍቅር ነው ያሳየው ለማንኛውም በጣም አሪፍ ነበር ቲማችን ዛሬ ኦልሞስት በአብዛኛው በቤንች ነበር የገባው ተቀይሮ ገቡ ማክስ የተባለ አዲስ ጩጬ አምጥተናል እንግዲህ ይሄንን ፕሪሚየር ሊግ ወደም እናስደነብረዋለን ደስ ይላል ብቻ ከሞላ ጎዳል ጌሙ አሪፍ ነው በቃ ምን ፈልገው ቀለል አድርገን ጉዳትም ምንም ሳይኖር ብዙ ኪባም ሳይኖር ነው የጨራረስናት ወደ ቀጣይም ዙር አልፈናል እንኳን ደስ አላችሁ ሲቲ ፋሚሊ ሁሉ ከሞን ሲቲዘንስ ይመቻችሁ ደህና ደሩልኝ እኔ በዚህ ጨዋታ አንድ ነገር ለማለት ብቻ ነው የመጣሁት በመጀመሪያ ግን ኮንግራ እሱ ምን መሰላችሁ እኔ ያኔ ማቀው የጋርዲዮላው ትክክለኛው ማንቸስተር ሲቲ ብቅ ያለ የመጣ ነው ሁሉም እያገቡ መጡ እንግዲህ ምን ይደረግ ወገን ሮቦቱ ቤንች ላይ ተቀምጦ ጭራሽ ሪያን ቸርኪ የሚያገባውን ጎል እያየ ያጨበጭበለታል ተነስቶ ማለት ነው ያው እሱም ደግሞ አላሳፈረውም ሄዶ የሱን ሴሌብሬሽን አሳየ ያዋች የተለመደችዋንም ብቻ ትክክለኛው ማንቸስተር ሲቲ እየመጣ ነው በቃ አሁን የፔፕ ጋርዲዮላ ትክክለኛውን ክለብ የምናይበት ታይም ይመስለኛል
ብቻ ግን ዛሬ ማንቸስተር ሲቲ ከቼልሲ ጋር በካራባኦ ካፕ ግማሽ ፍጻሜ የሚፋጠጡ ይሆናል። ከደቂቃዎች በፊት በተጠናቀቀ የካራባኦ ካፕ ሩብ ፍጻሜ ጨዋታ የፔፕ ጋርዲዮላ ማንቸስተር ሲቲ የኬት አንድሪውስን ብሬንትፎርድ በማስተናገድ 2-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ የማንቸስተር ሲቲን ሁለቱን የማሸነፊያ ጎሎች ማስቆጠር የቻሉ ተጫዋቾች ራያን ቸርኪ የሚደንቅ ከቦክስ ውጭ የተቆጠረች ካርል ጎል እንዲሁም ደግሞ ሳቪኖ ሌላኛዋ 67ኛ ደቂቃ ላይ በማስቆጠር እንግዲህ 2-0 እንዲያሸንፉ ማድረግ ችለዋል ማለት ነው። በሚታይ መልኩ ጨዋታው ላይ ማንቸስተር ሲቲ የበላይነቱን ወስዶ ነበር ሲጫወት የነበረው። በግማሽ ፍጻሜውም እንግዲህ ከቼልሲ ጋር የሚፋጠጡ ይሆናል ማለት ነው። በቀጣይም ደግሞ አሁን ከደቂቃዎች በኋላ የሚጠናቀቅ ጨዋታ አለ። ኒውካስትል ከፉልሃም የሚያደርጉት ጨዋታ ላይ አሸናፊው አርሰናል ከክሪስታል ፓላስ አሸናፊ ጋር በግማሽ ፍጻሜ የሚፋጠጡ ይሆናል ማለት ነው። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላል። ራያን ቸርኪ ቤንች ላይ ያለውን ኤርሊንግ ብራውት ሃላንድን እንደዚህ ሚሚክ አድርጎታል። አጨፋፈሩ ይለያል። ጋይስ ማንቸስተር ሲቲ በካራባኦ ካፑ ግማሽ ፍጻሜውን ተቀላቅሏል። የራያን ቸርኪ ጎል ግን በፈጣሪ ስም ምን አይነት ጎል ነው ጋይስ! ከቦክስ ውጪ በቀኝ እግሩ አቅርሮ የመጣውን ምን አይነት በቃ ጣራውን የወዘወዘው ገብታችሁ ፈልጋችሁ እዩት። ለማንኛውም ማንቸስተር ሲቲ በካራባኦ ካፑ የሩብ ፍጻሜ ጨዋታ ብሬንትፎርድን በሜዳው ኤቲሃድ አስተናግዶ ከሙሉ የጨዋታ ብልጫ ጋር 2-0 ማሸነፍ ችሏል። ለማንቸስተር ሲቲ ጎሎችን ያስቆጠሩት ራያን ቸርኪ እንደዚሁም ደግሞ በሁለተኛው አጋማሽ ሳቪኒዮ ሁለተኛውን ጎል ማስቆጠር ችሏል። ማንቸስተር ሲቲ እንግዲህ ዘና ብሎ ነው ብሬንትፎርድን ጥሎ ወደ ግማሽ ፍጻሜው ያመራው። በቀጣይ እንግዲህ እነ አርሰናል፣ እነ ቼልሲ፣ እነ ክሪስታል ፓላስ እና ሌሎች ቡድኖች ማለፋቸውን ባረጋገጡ እንደዚሁም ስለ ማንቸስተር ሲቲ ድል እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ምን አይነት ጎል ነው! ምን አይነት ጎል ነው! አራሪያን ቸርኪ ተረጋጋ እባክህ። ምንድን ነው የምታሳየን? ምን አይነት ድንቅ ብቃት ነው ብራዚል! ምን አይነት ፈረንሳዊ ነው ያስፈረም ነው! አረ በእናታችሁ አሁን በቃ ለሱ ያላችሁን ፍቅር ብቻ ኮሜንት ላይ ግለጹልኝ ማለት ነው። ራያን ቸርኪ ምርጥ 10 ቁጥር ግሪሊሽን አስወልቀን ለሱ ሰጥተነዋል። 100 የወጣበት ግሪሊሽ ራሱ እንደዚህ አላስደመመንም ብራዘር። ራያን ቸርኪ ይላል። ዛሬ ጉድ ነው በቃ የታየው የሲቲ ጨዋታ። ሲቲ ከብሬንትፎርድ 2-0 ማንቸስተር ሲቲ ብሬንትፎርድን አሸንፏል። ዋናው ጉድ እሱ አይደለም። ሃላንድ ዛሬ ጎል አላገባም። አንድ ኳስ አልሞከረም፣ አልነካም። ኳስ በጨዋታ እንዲህ ኳስ ሳይነካ ነው የወጣው። በጨዋታ ምንም ኳስ አልነካም፣ ጭራሽ ሳይነካ በቃ ሃላንድ አብቅቶለታል ማለት ነው። አንዲት ነገር ሳይሞክር ነው የወጣው፣ ምንም ነገር ማለት ነው። ዜሮ ከጨዋታው 0-0 ሁሉንም ነገር ቁጥራዊ መረጃ 0-0 ነው። አልገባም መች ገባ ምናምን ደግሞ ትላላችሁ እኮ አታፍሩም። ራያን ቸርኪ ምን አይነት ጎል ነው ያስቆጠሩ ጋይስ! ልጁ ቀኝ ነው ግራኝ ነው፣ ለምን አይነግረንም? ራያን ቸርኪ ጎል ቨርሰስ ብሬንትፎርድ ብላችሁ ሰርች አድርጉ። እዛ ፍላሚንጎ ፒኤስጂ ዋንጫ በላ ትላለ፣ እዚህ ጋር ልጁ ሌላ ታሪክ ይፈጥራል። በ17 ጨዋታ 11 ጎልና አሲስት። በጣም አንደርሬትድ ጋይስ፣ በጣም አንደርሬትድ። አግባቱ ብቻ እኮ አይደለም እኮ የሚገርማችሁ፣ ካገባ በኋላ ያሳየው ሴሌብሬሽን ሃላንድን ደገመው። ሲቲ አንድ ሃላንድ ብቻ አይደለም ያለው እኔም አለው እያለ ነው። ቀለል አድርገን ብሬንትፎርድን ጠጋስ ይዘናታል ማለት ነው። ይሄ ፌል ላይ ጋይስ በቤንች ቸርኪ ያገባው ጎል ምንድን ነው? ይሄ ተጫዋቹ ወዴት እየሄደ ነው ጋይስ? እግዚአብሔር ወዴት እየሄደ ነው? ዴ ብሩይና መጣ እኮ ዴ ብሩይና እና ሮሪ ተዳቅሎ ነው ዛሬ የተጫወተው። ጠጉን አስይዘናል ብሬንትፎርድ። እንዴ ምንድነው ብሬንትፎርድ ዘንድሮ ጠንከር ያለ አቋም እያሳያል ነበር እንዴ? ሊያም በቤንች ገብተን ልጥፍ። እግዚአብሔር ቀለል አድርገን ስላችሁ ቀለል አድርገን ምንም አልተጫወቱም። ምንም አንድ ኮርና ነው የነበረቻቸው። ሲቲ በጣም ወደ አቋሙ እየተመለሰ ነው። በጣም በዛሬው ጨዋታ እንግዲህ ኦስካር ቦብ ተጎድቶ ወጥቷል። እስካሁን እንግዲህ ስለሱ ጉዳት መረጃው የለንም። ሲኖር እናወራበታለን ማለት ነው። እንኳን ደስ አላችሁ ሲቲዘንስ። ያው ብዙ ማሽቃበጥ ያስፈልገው። ሼር ኮፒ ሊንክ አድርጓት እቺን ቪዲዮ ፎሎ ማድረግ እንዳትረሱ። ይመቻችሁ። ማንቸስተር ሲቲ ብሬንትፎርድ ላይ ተደበረበት ማለት ሰከንድ ሃፍ ተደበረበት። አንድ ጎል ደገመና የሆነ ማላቀው ማን አይቼው ማላቀው ደጋፊዎቹን የሚመስል ህፃን ፈላሚ ጥጥዬ ልጅ ማክስ ዳውመን ትልቅ ሰው አይደል? ማክስ ዳውመን ግሮን አስማን ነው። ማክስ ዳውመን ፔፕ የሆነ ሳለ ያስገባው ልጅ ብታየው
ሳቪኖ 2-0 አደረገው። ተደበረባቸው፣ ፔፕ ተደበረባቸው። ማን ሲቲ በሜዳው ብሬንትፎርድ ለዛ ለካ ብሬንትፎርድ አጥቂ የለውም ተጎድቷል። ያለ አጥቂ ዳምስጋርድ እና ሼድን ነው ፊት ለፊት አድርጎ እየጮተ የነበረው። ወፍ እኮ ቸልሲ ቻምፒዮንሺፕ ቡድን አዌ ነው በእርግጥ ግን ቻምፒዮንሺፕ ቡድን ደረሰው ቸልሲ። እኛ ፓላስ ነው የደረሰ ከባድ ፈተና። ለነገሩ ፓላስ ማለት ነው ሐሙስ ተጫውታ ቅዳሜ ተጫውታ ማክሰኞ ተጫውታለች ከኛ ጋር ማለት ነው። ስለዛ ያው እኛም እነሱም ድክም ያለ ደርቢ ነው የምንጫወተው ከፓላስ ጋር ማለት ከዛ እናልፋለን። ከዛ ላይ ሃንግማን ጠብቂ ሲቲ የምትገጥመው የኒውካስል እና የፉላምን አሸናፊ ማለት ነው። ፌር አይደለም። ለምንድን ነው ተታገለለ ዋንጫ የምንደርሰው? ሃንግማንን ለምን መለጠፍ ያስጠብቀናል? ግን ኒውካስልን ማለፍ አለብሽ መጀመሪያ። እኔ ፓላስን ማለፍ አለብኝ የደከመ ፐርፎርማንስ አሳይቼ ከዛ ላይ ሃንግማንን በእርግጠኝነት እንዲህ ብዬ ነው የምመጣው። እንገናኛለን ሃንግማን 2-0 ማለት ነው። እስኪ ቺን ሰምተን እንመለስ። ልተንበይ ቀድሜ ቸርኪ 2 ጎል ሳቪኒዮ ጎልና አሲስት በቸርኪና በሳቪኒዮ ጎል አሸነፈ። አረ ለያለው እኮ አረ ቤቲንግ ተዘጋ እንጂ። ለማንኛውም እንዳልኩትም ሳቪኒዮን አትናገሩት መተቸት የለብንም ብዬ ነበረ ሲጀመር ቅድምም። ዛሬ ደግሞ የሚገርም ፐርፎርማንስ ማለት ነው። ጎሉ ላይ አግብቷል። ከዛ ይቺን ብሎ ነበረ እንደዚህ ምናምን እና ይመቸው። የምር እኔ ሳቪኒዮ በጣም ነው የሚመቸኝ። ስለዚህ አሁን ዶኩ እስኪመለስ ራሱ የሚገርም ተተኪ ይሆነናል ማለት ነው። ሞር ራይት ዊንግ የሚመቸው ቢሆንም ሌፍት ዊንግ ላይም እሱ ሁለቱም ይመቸዋል። ገባ። ሌላኛው ሲቲ ቤት ከባድ እየሆነ የመጣው ነገር ደግሞ ጎል ማስቆጠር ነው። ባለፉት 4 ጨዋታዎች ውስጥ 1 ጎል ነው የገባብን፣ እሱንም ሪያል ማድሪድ። የሚገርም ለውጥ። አረ እንለያለን። አሁን ቅዳሜ ዌስትሃምን ልጥፍ እናደርግና ከአርሰናል መሪነቱን እንቀበላለን። ከዛ መልሰው መቀበል ይሆን አይሆን የሚለውን ከኤቨርተን ጋር ደግሞ ማታ ሲጮቱ እናያለን ማለት ነው።